ምንድነው 5 ደቂቃ መታገስ ያቀታል እንዴ? ምንድነው የሁሉ ሰዓት? ከሞያሌ እኮ ኮንትሮባንድ ጭናችሁ የምትመጡ ነው የሚመስለው። እሺ አሁን ቶሎ በሉ። እሺ እስከዛ የባለፈውን ፊልም እያየ ጠብቀ። ያይብልግናውን ባለጌ ነገር ነው አንተ ባለጌ። የታባት ጣሪያውን ቀድ ይወጣ እንደሆነ እናያለን። ተሙ በዚህ ጉዳይ ጣራ አይደለም መቃብር ፈንቅሎ ከመነሳት የሚያግደው የለም። እናንተ ልጆች ልጅ አንድ ነገር ቢሆን ከእናንተ ራስ አልወርድም። ወየውላችሁ። እንዴት እሱ ምን ይሆናል ብለሽ ነው? ምን ይሆናል? ምንም አይሆንም። አይነ ጥላ ውልቅ ይልለታል። ይሄ ሴት ሳይ ያብረከረከ የሚያሯሯጠው ውልቅ ብሎ ይወጣለታል። ከዛ በኋላ ሰላም ይሆናል። አንተ ልጅን ነው አይነ ጥላ ያለበት ይመስል ምኑን አይኑን ይግለጥለት የምትል ሴት የቴሞች እንዴማ አይነ ጥላ ብቻ አይደለም ያለበት ደግሞ። እሺ የምን ጥላ መጣ? በየመናፈሻው የሚተከለው ትልቅ ዛፍ አለ አይደል? የሱ ጥላ ሁሉ ነው ያለበት። ልጄንማ እንደዚህ አትለው ብላ እስኪ ምራፊ። ምን ይሄ ወሬኛ ልጅ እኮ ፋታ አልሰጠናለ። አይ ምን አለበት አሁን ያ ምስኪን ይሄን ትኩስ እንጀራ አብሯችሁ ቢበላ። እቴቴ ደግሞ አሁን ለሱ ትኩስ እንጀራ ምን ያደርግለታል ብለሽ ነው? ለሱ የተዘጋጀ ትኩስ አለ። እኔ ትኩስ የኔ ቅዱስ ጋር በጣም ጓጉቼ ነበር። ምን ነው አንተን ፈልጌ ነው የኔ ጌታ። ምራት መስዬሽ ነው አይደል? እኔ ተመስገን ነኝ። ተሳስተሽ ነው። እሱ ይመጣልሻል። እየመጣ ነው። ተሙ ያውቃለሁ። አንተን ፈልጌ ነው ብቻችን እንድንሆን ብዬ እንደዚህ ያደረኩት። በማማ ሞት ማለት እንዴት? ለምን? አብረን ጥሩ ጊዜ እንድናሳልፍና የገሌን ሙቀት ለገላ ላቋድስ። የገሌን ሙቀት? የምን ሙቀት? ቆይ አትፍቺው። ቆይ እኔነት ቆይ ይቅርብኝ እንዴ። ቆይ ኧረ በስመ አብ ጮኬ እንዳለዝሽ። ቆይ ልቀቂኝ። ምንድን ነው? ልቀቂኝ እንዴ። የገሌን ሙቀት አይ ሙቀት ልታሞቀኝ እንዴ? ይሞቃል። ምኑ? ልጅቷ ገለያ ከገለያ ላሙቅህ ስልክ ሳታሞቀኝ መጣሁ እና ምን ሳታረጉት? አባይ ለምን ያክል ጊዜ ነው የምትቆየው? 1 ሳምንት። ምን ነው ገና ካሁኑ ፈራሽ እንዴ? አይ ለማወቅ ያክል እንዴ ጋሺ። እኔ ያለው ምንድነው የሚያስፈራት? አንተ ስላለ መስሎኝ ልጄና ምኜ ጥያት የምሄደው። ለዚህ ቤትና ለልጄ ከኔ በታች ያለው አንተ ነህ። እስክመለስ ድረስ ሙሉ ኃላፊነትን አስረክብሃለሁ። እኔ እኮ ህፃን ልጅ አይደለሁም። ሁሉንም ነገር በራሴ መንገድ ማድረግ እችላለሁ። ደግሞ ስለ ቤቱም ሆነ ስለ እኔ ይሄን ያህል መጨነቅ አይጠበቅብህ። ልጄ በዚህ ጉዳይ ላይ ደጋግሜ ነግሬሻለሁ። አንቺ ገና አላደግሽም፣ እያደግሽ ነው ያለሽው። ለአንተ ነዋ። አንተ ጭንቅላት ውስጥ እኔ ህፃንነት ተቀርጾ ይቀረው። አዎ ዛሬም ወደፊትም ለእኔ ልጅ ነሽ። እውነታውን ግን መቀየር አንችልም። የቱን እውነታ ነው? የቱን ነው መቀየር የማንችለው? የተፈጥሮን ስርዓት መለወጥና መቀየር አንችልም። ሁሉም ነገር እኮ ባለበት ቦታ አይሆንም። አመታት ባለፉ ቁጥር ሁሉም ነገር ይቀየራል። በ20 ምናምን አመቴ እንደ 10 ምናምን አመት ልጅ አክት እንዳደርግ ለምን ትጠብቃለህ? በቃ እኔ በጧት ስለምነሳ ገብቼ ልተኛ። እማ እኔ እዚህ ደስተኛ እንደሆንኩ ደጋግሜ ነግሬሻለሁ። እኔን ደስታ ከሆነ የምትፈልጊው በቃ ይሄን ልትረጅኝ ይገባል። ስለዚህ እኔ እናትህ ምልን አሰማም ማለት ነው? አሁን ይሄ አንቺን ካልመስማት ጋር ምን አገናኝ? እኔ እያልኩ ያለሁት መኖር የምፈልገው እዚህ ከጓደኞቼ ጋር ነው። ይሄን ደግሞ ልትረጅኝ ይገባል። ቆይ እነዚህ ልጆች ምንድን ነው ያስነኩ?
ለእኔም ያልተገለጠልኝ እንቆቅልሽ ብቻ ግን በጓደኝነት ውስጥ ገደብ የለሽ ፍቅራቸውን እየሰጡኝ እንደሆነ ነው የሚሰማኝ። አየህኔ ልጅ የትኛውም ወላጅ ቢሆንለት እኮ ከልጁ ጋር መኖር ነው የሚሻው። አይደለም እማዬ፣ እንደዛ አይደለም እኮ እሱ እኮ ያኔም ከኛ ላለመለየት ብሎ ብዙ ዋጋ ከፍሏል። እንደው ለተወሰነ ጊዜ እንኳን ቆይቶ እንዲመጣ ለምን አታግባቡትም? ልባቸውንም እርፍ ያደርገዋል እኮ። ሞክረናል እማዬ፣ ሞክረናል። እሱ ግን አይፈልግም። እሱንማ በቃ እኔ አሁን እንደምንም ብዬ ድሬው እኔም አርፌ እቀመጣለሁ እንጂ በቃ እንዲያገባ አረገዋለሁ። እንደምንም ብዬ እንዲያገባ አረገዋለሁ። የራሷ ሲያርባት የሰው ታማስላለች አሉ። ዝም ብለህ እኮ ነው አንተ የምትደክመው። ምን ወጣለ? አሁን እማዬ ይዤ ብሄድ ኖሮ ጤና አዳምና ባህር ዛፍ ቅጥቅጥ አድርጋ ብትሰጥህ ተውሳክ ሁሉ ነው ከውስጥ ውልቅ ብሎ የሚወጣው። ታዲያ ለምን ከእናት ጋር ተስማምታችሁ ተመስገንና እናቱ የባህል ሕክምና ብላችሁ አትከፍቱ? አቶ ተመስገን እማዬ ሞት። አቤት። አዎ ነኝ። ዶክተር ባለፈው ያወራንሽ ስለሱ ይቅርታ ዶክተር፣ ምንድን ነው ስለ እኔ? ማለት ታመም ያለው ብለህ አይደል እንደዚህ ድረስ ይዘኝ የመጣው? ዶክተር እኔ ምንም አይነት በሽታ የለብኝም። እነዚህን አውቀው ነው እየቀለዱብሽ ነው ዶክተር። እሺ እኔ ምን ከምና ነው እንዴ? አርፈታ በሽተኛ እስከ መቼ ሩጦ ትችላለህ? በዛ ላይችን በመሰለች ውብ ዶክተር መታከም አስበው እስኪ። አቶ ተመስገን በጣም የሚደነቁ ጓደኞች ነው ያሉት። ስለአንተ ሁሉ ነገር ነግረውኛል። ሁሉንም አዎ፣ በይበልጥ አሁን ላይ አንተን እያስጨነቀ ስላለ ጉዳይ እኔም በምንም ነገር አልተጨነኩም። አንተን የተጨነቅኩ ብያለሁ? አሳክሜን ብያለሁ? እዚህ ዘይና ብያለሁ? ንገረኝ እስኪ። እኔ ምንም አልሆንኩም፣ አልተጨነቅኩም። ተሙ የግድ እኮ አንተ ማውራት አይጠበቅም። ይህ እኮ የእኛም ኃላፊነት። ምን ሆነ አንተ ሰውዬ? በነገራችን ላይ እንደነገሩኝ ከሆነ ያን ያህል ከባድ ኬዝ አይደለም። ወሳኙ ነገር የአንተ ግልጸኝነትና ከችግሩ ለመላቀቅ ያለ ፍላጎት ነው። ዶክተር በቃ እናንተ አውሩ፣ እኛ ውጭ እንጠብቃችሁ። ውጭ በግ አንተ እኮ ነህ ታካሚው፣ ረስተው ነው እንዴ? ቁጭ በል አይዞህ፣ እንዴት ወደ እንዳታስብሽ አንተ ከሸብ ቁጭ በል። ምንድን ነው? ይኸውልህ ተመስገን፣ የዚህ ኬስ ተጠቂ አንተ ብቻ እንዳልሆንክ ማሰብ መቻል አለብህ። ከአንተ የባሱ ብዙ ሰዎች እዚህ መጥተው ችግራቸውን በግልጽ በመናገር በቀላሉ ሊድኑ ችለዋል። ይህንን ደግሞ ታደርጋለህ ብዬ ተስፋ አድርጋለሁ። አባዬ ደህና ነኝ አልኩህ አይደለ? ለምን ታስጨንቀኛለህ? እሺ በቃ ከአንቺ ስለይ ስለሚጨንቀኝ እኮ ነው። እኔ ደግሞ በቀን 10 ተመሳሳይ ጥያቄ ስጠይቅ ይጨንቀኛል። በቃ ተረዳኝ። በዚህ ኬስ እኔ ብቻ ሳልሆን አንተም ለራስህ ዶክተር መሆን አለብህ። በጋራ ስንሰራ ነው ለውጥ ማምጣት የምንችለው። በጣም አመሰግናለሁ። እሺ ያው ሁሉ ነገር ለኔ ብለሻል። አመሰግናለሁ። ምስጋናው ከዳንክ በኋላ ይሻላል። ይልቅ ምንም ነገር ስትፈልግ በማንኛውም ሰዓት መምጣት ትችላለህ። በግል ካስፈለገ ደግሞ ደውልልኝ። ፓ በአንድ ድንጋይ ሁለት ወፍ ይለዋል። ይሄ ነው። እሷ ከማይንህን ትገልጥላለች፣ አንተ ድነህ ደግሞ ቀሚሷን። በቃ አንተ ዘለቀ ቀሚስ ላይ ነው አይደለ ቁጭ የምትለው? ባለ ሱሪ ካለ ይታየኛል። እችን በመሰለች ዶክተር መታከም አግኝተህ ነው ችግርህን ተደርታ መፍትሄ የምትሰጥናት። በዚህ ነው የምስማማል። አሁን ላይ በችግር ዳር ይዞ የሚስቅ እንጂ
ከችግር ጎን የሚቆም ምን ሊሆን እንደሚችል አላውቅም፣ ግን በቃ ለአንድ ቀን ለማድረግ ወስኛለሁ። ማን ያውቃል ያቺ ቀን የህይወቴ ምዕራፍ የሚቀየርባት ብትሆንስ? ተበላሰብሽ አትበሉኝና አንዳንዴ ምን እንደምትፈልጉ ሳታውቁ ነፍሳችሁ ግን አንድ ነገር እንደፈለገች ተሰምቷችሁ አያውቅም? እኔ በዚህ ሰዓት ልክ እንደዛ ነው የሆንኩት። የሆነ የምፈልገው ነገር አለ፣ ግን ምን እንደሆነ ደግሞ አላውቅም። እድል ቀንቶኝ መልካም ነገር አጋጥሞኝ ጥሩ ጊዜ እንዲሆን ነው የምፈልገው። ምን አለበት ግን አንዳንድ ሰዎች የውስጣችንን መሻት ማንበብ ቢችሉ። ምን ሆናችሁ ነው የጠፋችሁት? ዝም አትያቸውም? ለምን አንደኛችሁን ለባለ አትመጡም? እሱ ነው የቀራችሁ። ሚጣ ናፍቀሻል ማለት ነው። ማ እኔ ነኝ የምናፍቀው? ታዲያ እኔ ነኝ አይመጡም ይመጣሉ እያልኩ ስለ ነበረው። ዝም አትያትም አክስቴ፣ ተያት። አሁን ተነቅቶብሻል፣ ተይዘሻል። እንኳን ታዲያ ስልክ እንኳን አትደውሉ። ምን ላድርግ? አሁን ጭቅጭቁን ተይና የሚጣፍጠውን ቡናሽን አፊል። እሺ አፈላለሁ። ለትምህርት ቤትና ለአንዳንድ ነገሮች የሚሆንልሽ አስገብቼልሻለሁ። ማዘር ናት። አንድ ያወርቻት። እሺ እማ እሷ ቀን ደውላልኝ አውርተናል አልኩሽ እኮ። ምን ሰዎች እየተከተሉኝ ነው? በእናትህ አድነኝ። ቆይ ማነሽ? እማ መልሼ እደውላለሁ። ለዛውና በእናትህ አድነኝ፣ በእናትህ አድነኝ። እሺ ተረጋጊ። ወይኔ ጉዴ ዛሬ በቃ ተረጋጊ። አሁን አንተ ባትኖር የሚፈጠረው ነገር አስበኳል። ወይኔ ጉዴ። በቃ አልፏል። ተረጋጊ። በእናትህ ከዚህ ቦታ ውሰደኝ። ማለት ልትሄድ ከሆነ ወዴት እየሄድሽ ነበር? ምንም ንፋስ ልቀበል ወጥቼ ሳላስበው ብዙ ራቅኩኝ። እና ከሰው ጋር አትወጪም ነበር እንዴ? ከሰው ጋር ነፃነት የለኝም። በእናትህ ከዚህ ውሰደኝ። በእናትህ ይቅርታ፣ ትንሽ እንድረጋጋ ንፋስ ልቀበል። ታቆምልኛል? አቆመልሽ? እንዴት ነው አሁን? ቀለል አለልሽ? እንደዛ ነገር አይገርምም? ምኑ? እኔ በዚህ ሰዓት በነፃነት እዚህ መገኘት። እንዴ እስር ቤት ነበርሽ እንዴ? በራሴ ሰዎች ሆነ እንጂ ያው በለው። አልገባኝም። ዝርዝሩ ምንም አይጠቅም። ባይሆን ሌላ ጊዜ የመገናኘት እድል ካገኘን ያኔ። ምን ከዚህ በኋላ እንገናኝም ማለት ነው? ተመልሼ ወደ እስር ቤት ካልገባው እንገናኛለን። ችግር የለው። የታሰርሽበት መጥቼ እጠይቅሻለሁ።
አንድ የሚጠይቀኝ ሰው ተገኘ ማለት ነው። ኧረ ከጓደኞቼ ጋር 3 ሆነን እንመጣለን። ደስ ይለኛል። ምን ነው ነገ የሚፈጠረውን አላውቅም። ጭንቀቴን ረስቼ ደስተኛ ሆኜ ባምሽ ደስ ይለኝ ነበር። እና ለምን አታደርጊው? ኧረ ቅድም የተፈጠረውን ነገር እያወቅህ ይቅርብኝ። እኔ አብሬሽ ልሁን። በቃ አንተ ማስቸገር አልፈልግም። የእስካሁኑ ራሱ ከበቂ በላይ ነው። አብሬሽ ታስርኩ እኮ ምን አማራጭ አለ? ግን ያስከፍልሻል። ከፍላለሁ። ተስማምቻለሁ። ማያ ይባላል። ማያ? አቤት። በጣም ደስ የሚል ስም ነው። አመሰግናለሁ። አንተስ? ምዕራፍ ስንት? ሌላ ቀን ለመውጣት ስታስቢ አብሮሽ የሚሆን ከፈለግሽ አብሬሽ በመሆን ልቸገርልሽ ይችላል። ያው ክፍያው እንዳለ ሆኖ ማለት ነው። እሺ ግን የት ብዬ ብመጣ አገኘሃለሁ? ቆይ ግን ፍቅረኛውን ከኔ ጋር ስታይ ምንም አትልም? መሬት ላይ ያንደዋልጭ አፈርድም የነበር የምታበላሽ በጣም አደገኛ ሰው ናት። በተለይ በእኔ ከመጡባት። ከምርክ ነው? ምን ነው ፈራሻት እንዴ? አይ ስቀልድሽ። አሁን ላይ አብረን አይደለም፣ ተለያይተናል። በምን ምክንያት? ለሰጠዋት ፍቅር ምላሿ ክደትና ውሸት ሆነብኝ። ትወዳታለህ ነበር። ባይገርምሽ እንደዋሸችኝ እያወቅሁ እንኳን አንድ ቀን ትመለሳለች እያልኩኝ ማፍቀሬን አላቆምኩም ነበር። ግን ምን ዋጋ አለ? አይቺ እንዳላየው መሆኔ እንደ ሞኝነት ቆጠረችው። ታድላ። እንደዚህ የሚያፈቅር ሰው ማግኘት እኮ መታደል ነው። መታደል ነው ብለሽ ነው? ሁሉም ሴት እኮ የሚፈልገው እንደዚህ መፈቀር ነው። ምን አለ እሷን ባረገኝ? ምን ታደርጊ ነበር? ለሰጠኸኝ ፍቅር እጥፉን እየመለስኩኝ ተንከባክቤ ነበር ማኖር። ምን ዋጋ አለው? ህይወት አፍቃሪ ፍቅር ከተራቁ ጋር አታገናኝ። መቼም ባልነግራትም ይህን ስሰጣት ይገባታል ብዬ አስባለሁ። ቆይ ቢቀርብኝስ? አሎ አበራሽ። ሄሎ፣ ማያ ቤት የለችም፣ ጠፍታለች። ምን? መጣ። ቻው። አንድ ነገር እናድርግ። እምቢ እንዳትል ለእኔ ስትል። እየሰከርሽ ነው? አዎ ሞቅ እያለኝ ነው። እና እንደነስ እንዴት 3 ሆናችሁ አንድ ሴት መጠበቅ ያቅታችኋል? እንቅስቃሴዋን በሙሉ በትኩረት ተከታተሉ አላልኩ? ገመድ ቀጥላ በመስኮት እስክትዘል ድረስ ምን እየሰራችሁ ነበር? ምን አዲስ ነገር አገኘህ? አለቃ፣ የስልኩ አቅጣጫ የሚጠቁመው እዛው አካባቢ እንደሆነች ነው። ጋሼ ስልኳን ጥላው ሄዳለች።
ሌላ አማራጭ የለንም ማለት ነው? እንግዲህ ምናልባት ከደወለች በደወለችበት ስልክ አማካኝነት ያለችበትን በማወቅ ልናገኛት እንችላለን። ካልሆነ ግን አመሰግናለሁ። ሌላ አዲስ ነገር ካለ አሳውቅ። አያችሁ አይደል እንዝላልነታችሁ? ለጥቂት ቀን ከቤት በወጣ ልጄን አስወስዳችሁ ጠበቃችሁ። ብቻ ነው እንደምትኖር እንደዛ አትመስልም። ብቻዋን የሚኖር ሰው ምንድን ነው የሚመስል? እኔ እንጃ። ይህን የሚያክል ቤት ውስጥ ብቻህን ትኖራለህ ብዬ አላሰብኩም። በእርግጥ ብቻዬን አልነበርኩም። ቤተሰቦቼ የእናት አሜሪካ መርጦ ሲሄዱ እኔ እዚህ ቀርቼ ነው። እንዴት ከእነሱ ተለየ? በፊት ላይ ከሀገር ወጥቶ የመኖር ምንም ፍላጎት አልነበረኝ። ለስራና ለጉብኝት ካልሆነ በስተቀር ኢትዮጵያን ስለመልቀቅ አስቤ አላውቅም። አሁን እንኳን ያን ያህል አይደለም። አለ አይደል ከምትሰሚው ከምታየው ነገር ሀገር ለቀሽ ተሰደሽ እንድትኖሪ እንጂ ተቆራርተሽ የምትመጻደቅበት ሁኔታ ላይ አይደለም ያለን። እንደ ፖለቲካ ተንታኝም ያደርጋል። ሁሉም እኮ ለራሱ ፖለቲከኛ። መጥቶ ሻይ ላፍላልሽ። እንዴት ስልክህን ታውሰኛለህ? በሚገባ አባዬ፣ ሁሉም ነገር ሰላም ነው። አሁን ያለሁበት ደህንነቱ የተጠበቀ ቦታ ስለሆነ ያለ ስጋት እንድትተኛ ነው የምጽፍልህ። አባዬ፣ ሌላ ነገር አስቤ አይደለም እንደዚህ ያደረኩት። ነገሮችን በራሴ ያለማንም ጣልቃ ገብነት ማድረግ እንደምችል እንድታውቀው ነው። ወድሃለሁ ማያኔ። አባዬ ነው ማያ ብሎ ያወጣልኝ። እኔ ከመወለዴ በፊት አባዬ ለቤቱም ለሚስቱም ግድ አልነበረው። ማለት ሳይፈልግ ነው የተጋቡት? አይ እንደሱ አይደለም። ብዙውን ጊዜውን ስራ ላይ ስለሚያሳልፍ ነው። እንደ አብዛኛው ወንዶች ማለት ነው። ትክክል። እኔ ከተወለድኩ በኋላ ግን ሁሉም ነገር ተቀየረ። ያ ስራ 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 የሚለው አባዬ ትኩረቱን ወደ ቤቱ አይኑን ወደ ሚስቱ አደረገ። ከዛ እንዳይ ያደረግሽኝ አንቺ ነሽ፣ አይኔን የገለጥሽልኝ አንቺ ነሽ ብሎ ማያ አለኝ። ዋው! የሚደንቅ የስም ትርጓሜ ነው አይደል? ምን ዋጋ አለው? እሱ አይኑ በርቶለት ማየት ሲጀምር እኔ እናቴን እንዳላያት ከኔ ራቀችብኝ። ለአመታት በህይወት እንዳለች ከመስማት ውጪ አይቻት እንኳን አላውቅም። ማለት እንዴት እንደዛ ሊሆን ይችላል? የእናቴ ቤተሰቦች ኤርትራውያን ናቸው። ታዲያ ከዚህ ጋር ምን አገናኘው? ያኔ በጦርነቱ ጊዜ ሀገር ለቀው እንዲወጡ ከተደረጉት መሀል እነሱ የሚገኙበታል። ያ እንዳይሆን አባዬ በጣም ብዙ ነገር አድርጓል። ግን በስራው በኩል ጫና ስለነበረበት አዝኖ ከመሸኘት ውጭ ምንም ማድረግ አልቻለም። ልጅ ይዞ መሰደድ ከባድ እንደሆነ ተስማምተው እኔ አባዬ ጋር ቀረሁ እና ከዛ በኋላ እናትሽን የምታገኝበት አድራሻ ወይም ስልክ አልነበረም እንዴ? አድጌ ትምህርት እስክጀምር ድረስ በአንዳንድ መንገዶች ያገኛት ነበር። ከዛ በኋላ ግን ቆመ። አባዬም ስጠይቀው ደህና ናት ከማለት ውጭ ሌላ ነገር ማውራት አይፈልግም። አይዞሽ፣ እናትሽ እንደምታገኛት ተስፋ አደርጋለሁ። ይማረካለሁ። አይ በስመ አብ! ለአንድ ሰው አውርቼ የማላውቀውን ታሪክ በአንድ ቀን ዘረገፍኩብህ። ጭንቀትና ህመምሽን ለማውራት አብሮሽ ያለው ሰው ልብ እንጂ አብሮሽ መቆየቱ ምንም ትርጉም የለው። ምናልባት ጥሩ ወዳጅ እንደምንሆን ታውቁሽ ይሆናል። ስለ እኮ ያነሳ እባክህ
ያቺ ፊትና ጀርባ የማይለይ ልጅ እንኳን ከሷ ተገላገለ። እሷ ጋማ እንኳን ተለያየ። ስለቴን ነው ማስገባው እንዴ? እሷ እኮ ማለት ከወንድ ጋር እጅ ከፍንጅ አልጋ ላይ ዘራት እኮ ያክስቴ ልጅ ነው ብላ የሸመጠጠችን ባለጌ ልጅ እኮ ነች። አንተ እሱን ትላለህ እንዴ? ከሸበው ጋር እየተጓተተች ፋዘር ነው ያለችው ሳይገርም? ኧረ በእናትህ በጣም የምትገርም ፋዘር ነው ሊንግ ነገር። ወይኔ አይኔ ነው ወይስ በህልሜ ነው? በእውኔ አይንህም በህልምህም አይደለም የምታየው ነገር እውነት ነው። እመን ይልሃል። አለቀ በቃ ሰፈራችንም በልማት ሊፈርስ ነው ማለት ነው። አንተ ልጅ ምንድን ነው የምትቀባጥረው? በጠዋት ምን ቅመህ ነው እንደዚህ የምትቀባጥረው? ስለማን ነው የምታወራው? ወይ ምሬ ጆሮ ጠቢ ሆነዋል ማለት። አንተ ምሬ ነው ጆሮ ጠቢ የምትለው? ትቀልዳለህ እንዴ? ጆሮ ጠቢ ሆነዋል እንጂ አይ አይደለም። ትናንትና የሚስጥር ስናወራ ተደብቆ የሰማን ሰው ነበረ ማለት ነው። አየህ በቃ በዛ ሰተላይት አዩን 10 ዓመታችንን መጠጣታችንን። ወይኔ ተመስገን። ወይኔ እንዴ ቆይ በዛች ልጅ ጉዳይ እንዳይሆን የትናንት ማታዋ ምንድን ነው እንደዚህ አሰቦስኳት እንጂ በቃች ልጅ ደህንነት ወይ ሰላይ ነች ማለት ነው። ቢሆን ነዋ እንግዲህ ማጣራት ነው። ሊበላኝ ያሰበውን አሞራ ሲዞረኝ አውቀዋለሁ አለ። እሷ ቆንጆ እሷ የሚያምር ያዘኝ ፍቅር የሚለውን ዘፈን ታውቀዋለህ? ያዘ አሁን ቆጨኝ ማለት ስለማይቀር የፈለግከውን በል። በእናትህ ቀና እንዴ? ይኸውልህ ትሰማኛለህ? አብራ ያደረችው አሸባሪ መሆኗን ብታውቅ እንዲህ ባላልክ ነበረ። ቦኮ ሐራም በላት። ከመጀመሩ ነው ቆንጆ አሸባሪ ሆነ። እሱን ተወው እባክህ። የተጣለውም ሰይጣን መልአክ ነበረ። እየደጋ ልበር ተከቦልሃል። በመስኮት በኩል ውጣና ተመልከት። ምንድን ነው? እኛም ደንግጠን ነበር ምሬ። አልገባኝም። ምን እየተካሄደ ነው? እኛኑ መልሰን ጠይቀናል እንዴ? ማታ ሳታውቃት ነው ወደ ቤት ያስገባት? ቆይ አንዴ ማያ፣ አንቺ ማያ ተነሽ። ቆይ አንቺ ማን ነሽ? ምንድን ነው? እኔ ምንድን ነው የምትፈልጊው? ታውቂኛለሽ ወይ? ምንድን ነው? መቼም አልደረስኩብሽም አይደል? ምዕራፍ ተረጋጋ እንጂ። ምኑን ነው የምረጋጋው? የቀበሌ መጥሪያ መጥቶበት የማያውቅ ቤት እንደዚህ አስከብበሽኝ በሰላም ስልክ እያወራ ቁጭ ብዬ ድንገት መጣ። እርዳኝ አልሽ አይደል? ተረዳሁት። በቃ ሌላ ነገር አለ? አባዬ ምን? አንዴ ስልክህን ስጠኝ። ምን ልታረጊ? እባክህ አንዴ ስልክህን ስጠኝ። ሄሎ አባዬ። ስለተፈጠረው ነገር በጣም ይቅርታ። እሺ። እኔም ስለጮኩብሽ በጣም ይቅርታ። በጣም ነው የማመሰግነው ስለ ሁሉም ነገር። ደግሞ ከጓደኞቼ ጋር መጥቼ እጠይቅሻለሁ ብለህ ቃል ገብተሃል። የደህንነቱ ልጅ ማለት አቶ ስዩም ያደርጋል ናቸው? በማዬ ሞት እንዴት አገኘሃት? ማለት ምን ሴጣን ሹክ ብልህ ነው? እንዴት ተገናኛችሁ? እስኪ ንገረኝ። ባለፈው መኪና ያስገብታብኝ ነው። ትግባ። እሷ መኪና ውስጥ መግባት መብቷ ነው። አንተ ደግሞ ከመኪና ውረጅ ማለት መብት ነው አይደል እንዴ? መቼም አታስገድድም። ብለህ ከደህንነት ልጅ ጋር እንዴት ተገናኘህ? እስኪ ንገረኝ። ምን አይነት ስሜት እየተሰማኝ እንደሆነ አላውቅም፣ ግን ደግሜ ባገኘው አብሬው በሆን ባወራው ደስ ይለኛል። ምናልባት ቆይ ግን ፍቅር በአንድ እይታ ይይዛል ብለህ ታስባለህ? ምን ነው እንደዚህ ፈርተሽ ነው? አይ ለማወቅ ያክል ነው። እኔ አንጻራዊ እንደሆነ ነው የሚሰማኝ።
እንዴት ማለት? ፍቅር ለማፍቀርም ሆነ ለመፍቀር ቅድመ ሁኔታና የጊዜ ቆይታ አለው ብዬ አላስብም። ብዙ ጊዜ አብረሽ አሳልፈሽ ላታፈቅሪ ትችያለሽ። ግን ደግሞ ድንገት በቅጽበት አይተሽው ከዓይንሽ የተሰወረን ሰው እድሜ ሙሉሽን አፍቅረሽው ልትጠብቂው ትችያለሽ። ስለዚህ ፍቅር በአንድ እይታ ሊይዝ ይችላል ማለት ነው። አዎ፣ ግን ትክክለኛ ይሁን አይሁን እሱ በጊዜ ሂደትና አብረሽ ስትቆይ ነው የሚለየው። እኔ የምለው ወተቱን እኮ ናጥቀው ቅቤ ልታወጣለት ምራፌ፣ ምንድነው የተፈጠረ ነገር አለ እንዴ? ሰሞኑን ባህሪ ተለውጧል። አረ ችግር የለም ሰላም ነው። ችግር ባይኖር ከፈላ ወተት ላይ ቅቤ ለማውጣት ይታገል ነበር እንዴ? ግን እንዴት ነው? አሪፍ ነው ቅቤውን ስታየው። እሱን ተወው እባክህ። የተፈጠረ ነገር ካለ እናውራ። በልጅቷ ጉዳይ ነው። የቷ? ያቺ ባለድሮ ነው? አይ ያቺ ባለድሮ። አሁን ያቺ ሰላቢ ልጅ ምን ታሳስበዋለች? ለምን እንደሆነ አላውቅም። ከሳራ ጋር ለአመታት ሰውን ያልሰማኝን ስሜት ከማያ ጋር ለቀናት በቆየሁባቸው ውስጥ የተለየ ስሜት ሰጥቶኛል። ለፍቅር ለነጻነት ያላት አመለካከት ይሉኛል። ቆይ አንተ አባቷ መተው ሁለተኛ ልጄ ጋር እንዳደርስ እንዲሉ ነው ወይ ደግሞ ቀሪ ዘመንህን ወይን ቤት ለማሳለፍ ነው? ምንድነው እንደዚህ ከባለስልጣን ልጅ ጋር የሚያንጠለጥልህ? አሁን ጥሩ ስሜት ተሰማኝ። ለምን አትደውልላት? ስልኳን አልተቀበልኳት። የአባቷ ግን አለ። አባቷ ጋር ደውልና ቀጠራቸውና ቡና እየጠጣችሁ ለሌሎችም እኮ መቀጫ ይሆናል። ጥሩ ነው። ከዛ ክትፍትፍ አድርገው ይልኩልኛል። ልክ ትገባለህ ይዛዛት። አይ ተመስገን። በዚህ ጉዳይ አይሞቅህ አይበርድህ ታድለህ። ምን አገባኝ እኔ ዝም ብዬ ነው የምኖረው። እኔ ደግሞ ምን የባለስልጣን ልጅ ጋር ምናምን አልፈልግም እኔ። እሺ ሕክምናን እየተከታተልክ ነው? ጎሽ አየህ፣ አሁን ወደ ቀልቡ መመለስ ጀመረ። አየህ አሁን ማስታወስ ጀመረ። ወደ ቀልቡ ተመልሶ። እየቀለድኩ አይደለም የምሬን ነው። ውቤ ውብዬ እንዴት ስምትል ዶክተር ነች። ለሴት ልጅ ግን ሁሉ ነገርህን ካሳያት በቃ ውብዬ ታክ እሷ ታክ። ውብዬን ያልከው? ውብዬ አልኩ እንዴ? እንድቶኝ ነው። ማያ ምን ታደርጊያለሽ? ደህና ነሽ አይደል? እኔ ደህና ነኝ። ምን ሆንሽብኛል የኔ ልጅ? እንቅልፍ እምቢ ብሎኝ ነው። እንቅልፍ እምቢ አለኝ። እንትን የባለፈውን እኮ ይቅርታ ስላልጠየቅኩ በቃ። ልጄ እኔ አልተቀየሙሽ። አንድ ነገር ትሆኝብኛለሽ ብዬ ስለምፈራ ብቻ ነው። ተቀየምከኝ? ምንም። አዎ ልተኛ በቃ። ነች ተኝ ልጄ። አንተም ተኛ። ተኛ። ተኛለሁ ልጄ። ተኛ። አጀሬው ለካ ምንም ያልተነካ 0-0 ይዘህ ነው የምትዞረው። ይህንማ ዩኒስኮ መመዝገብ አለበት። እናንተስ እንኳን ከታከምኩ በኋላ ነገርኩ። ይህኔ እናንተ መጀመሪያ ብታውቁ ኖሩ ታዋርዱኝ ነበር። ኧረ እናንተስ መከራ የሆናችሁ ልጆች።
ሃሎ ሰማኛለህ? በአንዲት የተረገመች ቀን ነው ወደ ህይወቴ የመጣችው። ድጋሚ ብትመጣና ብትቀበላት ጦሱ ላንተ ብቻ ሳይሆን በዙሪያ ላሉ ሰዎች ሁሉ ይተርፋል። ማነህ አንተ? ቆይ ማን ጋር እንደደወልክ አውቀህ? ለጊዜው አንተ ማንነት አይጠቅመኝም። እኔን ማወቅ ከሚደርስብህ ነገር አስቀድመህ እንድትጠነቀቅ ይረዳሃል። እያስፈራራኸኝ ነው? እያስጠነቀቅኩ ነው። አንተ ማን ስለሆንክ? የማያ ፍቅረኛ ነኝ። በቅርቡ ልንጋባ ደግሞ ወስነናል። ይኸውልህ አባቷን ምንም እንዳይሉ ቃል ስላስገባቻቸው ነው ዝም ያሉ። እናው ምን ይጠበስ ነው የምትለው? ዝም ብለህ ትደነፋለህ እንዴ? ይኸውልህ መጣችበት እንጂ አልደረሰባትም። ከቻልክ ይኸውልህ ከእጅ ሳትወጣ ጠበቅ አድርገህ ያዛት። ማነህ አንተ? ኦ ራሴን ለካ አላስተዋወኩም። ሲሳይ ይባላለሁ። የጥሪ ካርድ ልትልክልን ነው? በቃ ተመስገን ብለህ መዝግበው እሺ። እንዳትረሳኝ እኔንም። ትሰማኛለህ? ይኸውልህ የደወልክለትን ሰው ከማግኘት በፊት ቀድመህ የምታገኘው ከፊት እኛን ነው። ስለዚህ ምላስን ቆጠብ አድርገው፣ ዝም ብለህ አትዝረክረክ እሺ። ከቻልክ እንደተማረ ሰው እንደሰለጠነ ሰው ቁጭ ብለን እናውራ። ሁላችሁንም ዋጋችሁን ነው የምሰጣችሁ። በዶላር ነው የምሰጠን ወይስ በድራም? በአምጥ ስጠን እንዘረዝረዋለን። ኩክንያም ኩክን ነው ማራግፍልን። ተዘግቷል እኮ ተዘግቷል። የዶላሩ ዋጋ ሊያጣራ እየሄደ ነው። አትጨናነቅ። ማን ነው ግን? የሚኒስቴሩ ስልክ ነው። በማይ ድሮን ወይኔ 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 ወይኔ! ምን አለ ላንቃዬን በቆረጠው፣ ምን አለ ምን ጉሮሮዬን በደፈነው፣ ምራቄ ትን ብሎኝ በሞትኩኝ። በራሴ ሰዓት የሞቴን ጉድጓድ ላፋጥ ነው። ምንድን ነው እንደዚህ መንቦቅቦቅ? እኔ ያለው አይደል ምላስን ቆጥብ ምናምን እያልኩ 40 ክንድ ምላሴን የዘረጋሁበት። በቃ የመጣውን በጸጋ መቀበል ነው። በጸጋ ጸጋ ተልከሰከሰች ያለ ሰውዬ እውነቱን እኮ ነው። አንተ የተጣላው ከአንድ ተራ ሰው ጋር መሰለ እንዴ? ከኢትዮጵያ የደህንነት ሚኒስቴር ጋር እኮ ነው የተጣላው። በደቂቃ ውስጥ ያለንበት ቦታ አንድ ሰው ልከው ሲሳይ የሚባል ሰውዬ ነበረ ነው የሚያስብል። እንዲህማ ማድረግ አይችሉም። እኛም እሳቸው የምንተዳደረው በአንድ ህገ መንግስት ነው። ይህንን የማድረግ መብት የላቸው። ኧረ እባክህ። አዎ አንተ ግን ማን ነው እንደዚህ ልብ ልብ የሰጠ? ይሄ ልጅ የሚልን ነገር አትስማ ብለህ አልሰማ አልከኝ አይደለም? ይኸውልህ በዚህ ምላስ አንድ ነገር ቢደርስብህ እኔ አላድንህም ነግሬሃለሁ። ኧረ እባካችሁ፣ ኧረ እባካችሁ የሆነ ነገር ብናስብ አይሻልም? ምንም የምናስበው ነገር የለም። ይሄን ነገራቸው ላይ ድፍት ብለን ይቅርታ መጠየቅ ነው ያለን። እንደሱማ እናረግ። ይሄማ በቀላሉ እጃችሁ ውስጥ እንደገባን ቁጠረው። በቃ ሽምጠጥ ማድረግ፣ ሽምጠጥ መሸምጠጥ ነው መሸምጠጥ። አዎ እኛ እንጂ እሳቸው የት ያውቁናል? ሳተላይቷስ ምን ትሰራለች? ደህንነቶቹ የሚልኳት ሳተላይትስ ፎቶአችንን ከያለንበት ቦታ መዛ ፎቶአችንን በፍሬም አድርገው ነው ለማስለቀሻ የሚልኩልን ደህንነቱ። በቃ ሁሉም ነገር የተፈጠረው በእኔ ምክንያት ነው። ስለዚህ ነገ ጠዋት ሄጄ ቅጣቴ መቀበል ካለብኝ ይቀበላል። እንደዚህማ ማድረግ አትችልም። አናረግም። እንደዚህ መጣውን ነገር በሙሉ አብረን ነው የምንቀበለው። የዚች ልጅ ነገር ምንም አላማረኝ። ሞት ሞት እየሸተተኝ ምንም ማድረግ አንችልም። የመጣውን ነገር በጸጋ ተቀብለን የሞት ጽዋችንን አብረን እንጠጣዋል። በቃ እንግዲህ ወንድ ልጅ እስከ መቼ ፈርቶ ዳይ ወደ ቤት። ወንድ ልጅ ፈርቶ ነው ወይስ የሸፍቱ? ስንቅና ትጥቅ ጠፋ እንጂ ጫካው ሞልቶ ነበር። ወይኔ ሲሳይ ና ግባ ወደ ቤት።
ለምን እንደመጣው እንዴት እንደመጣው አላውቅም። በቃ ውስጤ ሂጂ ሲለኝ ተነስቼ መጣሁ። እንኳን መጣሽ። እኔም እንዴት እንደማገኝሽ ግራ ስለገባኝ እንጂ ላገኝሽ ፈልጌ ነበር። ከሄድኩ በኋላ እውነት አስበኸኝ ነበር? አዎ፣ ስለ አንቺ የማላውቀው ስሜት እየተሰማኝ ነበር። እኔም እኮ ሰሞኑን እንደዛ ነበር እየተሰማኝ ነበር። መምጣትሽን አባትሽ ቢያውቁሳ? እንተላ አይደል? እኔ ከሚኒስትር ጋር የመፋለም አቅም የለኝ። እኔ ግን ካንተ ጋር ነኝ። አንቺ ካለሽኝማ ማንም አያቆመኝ። ከሙቅቅት ተነስቼ ባሌት ደስ ባለኝ ነበር፣ ግን ምንም ማድረግ አልችልም። ይመስለኛል ፍቅር ሳይዘኝ አይቀርም። ደግሞ እንደዚህ ስላልኩ ራስን ቆልል አሉ። እወድሃለሁ። መልካም ቀን። አይ ጥሩ ላይ ነህ። ደንስ አንተ ጥሩ ላይ ነህ። እኔ ደግሞ ገና ለገና አፋፍሰው እስር ቤት ውስጥ ያጎሩ መስሎኝ ልብስ ይዤ ልመጣ ነበር። አንተ ዳንስ ላይ ነህ፣ ያውም ሳልሳ። ቆይ ግን ምን ተገኝቶ ነው እንደዚህ እናቱ እንደኮረኮረችው ህፃን ጥርስ በጥርስ ሆንኩ? ምን ዋው! አቤት አገላለጽ፣ አቤት ብዕር። ማናት ልጅቷ? እኮ ማታ እንደመጣች ነግሬህ ነበር። አለች፣ መታለች። አይ መንጨቃቀን፣ በቃ እንደዚህ ተጨቃቅነናል ማለት ነው። እኔ ካሁን እኔንም እናንተንም ወስደው እንደ ዶሮ ገነጣጠሉን እያልኩ ስጨነቅ አንተ እዚህ ይዘህ መተህ ሰብለ ወንጌልና በዛብን ትጫወታለህ አይደል? አንበሳ እኮ ነው የኛ ሮሚዮ። እንኳን ደግሞ ያቺ የባለስልጣን ልጅ ያልሆነች ጥሩ ነው ያደረገው። እንኳን የባለስልጣን ልጅ ያልሆነች ምንድን ነው ታክቶ መጥሙት? ልጅቷ ራሷ ናት። ጥሩ ትጫወታላችሁ እኮ እናንተ። አይ ቆንጆ ቀልድ ነው ይሄ። አመቱን ምርጥ ቀልድ ነው። ለምን አታወዳድሩት? ቆንጆ ቀልድ፣ ጥሩ ቀልድ ነው። የለ እንዴ እማዬ ትሙት ራሷ ነች። እማዬ ትሙት የባለስልጣኑ ልጅ። ድሮ ድንገት በአጋጣሚ በመንታ መንገድ ላይ ፍርቱና ሲያመራኝ በሀሳብ ስንገናኝ ደሞ በመላመድ ውስጥ ደሞ እንዴት አንተ ስልኳን አልተቀበልክ? ይህን ያህል ጊዜ እሷን እንኳን የምታገኝበትን ሌላ መንገድ ወይም የምታወራበትን እንዴት ማሰብ አቃተህ? አላቅም። እኔ በጭራሽ እንደዚህ ይሆናል ብዬ አላስብም። ስልክ ስላት ከተደዋወልን አባቴ ያውቃል አለች። ካወቀ ደግሞ አብረን መሆን አንችልም አለች። እሺ እኔ ምን ማድረግ ነበረብኝ? ቢሆንም
መርማሪ መስል ቃሏን ከምትቀበል ስልኳን ብትቀበል አይሻልም ነበር? እውነቱን ነው። በሰው ላይ ስንት ነገር አለ። ስልክ መቀበል ነበረብህ። በቃ እንደዚህ አምሮበትማ ቡና ምናምን እናፍላበት እንጂ ምን እዚህ ላይ ምን እናድርግ ታዲያ? ማሳጅ ቤት አስመስሎት እንጂ ምን እናድርግ ታዲያ? ይህ ሰውዬ አብዷል እንዴ? አዎ አብጃለሁ። አንድ ነገር ካልሆነች በስተቀር እንደዚህ አታደርግ። ይኸውልህ ምራፌ፣ በዚህ ስሜት ሄደህ ነገሩን ልታባብሰው ትችላለህ። ትንሽ ተረጋግተን ማሰብ አለብን። ይኸውልህ ልጁ አንድ ጊዜ ይሄ ለይቶለት፣ ቢያንስ ግን ሰው ሀገር ሆነው አይንህን ለማየት ለሚጓጉት እናትና እህት ልታስብ ይገባል። እና እጅን አጣጥፈህ ተቀመጥ ነው የምትለኝ? አይደለም፣ ስሜታዊ የሆነ ወስነን እኔንም እሱንም አንተንም አደጋ ውስጥ መጣል ስለሌለብን ነው የምነግርህ። ልክ ነው። አንተ ብቻህን ምንም መወሰን አትችልም። እኛም አብረንህ አለን። እሺ አሁን ምን አድርግ ነው የምትለው? እኔ አንድ ሀሳብ አለኝ። ዛሬ የመጣ ነው የሚኒስቴር ልጆችን የጋራ የትውውቅ መድረክ ለማዘጋጀት ነው። እሱ የግብርና ሚኒስቴር ልጅ ነው። ይሄ ደግሞ የአንበጣ መከላከልና ጽዳት ዋና ዘርፍ ክፍል ልጅ ነው። የወይዘሪት ማያ ስዩም መኝታ ቤት የቱ ጋር? ያው እኔ ደግሞ የሰራተኛና ማህበራዊ ጉዳይ ሚኒስቴሯ ልጅ ነኝ። ያው በሰራተኞች ዙሪያ አንዳንድ ነገር መኖር ካለብን ስልክ እንለዋወጣለን። እሺ መስታንድ መስመር እያለቀ ነይ ግቢ። ምን ማያ ምዕራፍ ነኝ፣ ክፈችልኝ ቶሎ በይ። ከዚህ እንሂድ ማያ። ያማል። ላንቺም ቆንጆ ነው። እሺ እረፍት እንድታረጊ ነው። ያኔ ልጅ እያለሁ ትምህርት ቤት ስማር በቡጢ ተመትቼ የኬሚስትሪ ሪአክሽን እንደሚገባኝ ባቅ ኖሮ እዚህ ሰውዬ ጋር እየመጣሁ ነበር በየጊዜው የምቀጠቀጠው። በእኔ ምክንያት እናንተም ተሰቃያችኋል። ዱላውን እኮ አህያ ራሱ አትችለው። እንዲህ ይህን ዱላ ብቻ የምትወጣው ኑሮ ተበታትነህ ታልቅ ነበር። አብረን እንኳን ተካፈልን። ጓደኝነት ደግሞ አብሮ መብላት ብቻ ሳይሆን በችግርም ጊዜ አብሮ መሆን ነው አይደለ? ትክክለኛ ወዳጅህ በክፉ ቀን አብሮ ከጎንህ የሚገኝ ነው። እኛ ደግሞ ከወዳጅም በላይ ነን። አንተ ላይ የምታርፈው ቅንጣት ነገር እኛንም ታምናለች። አመሰግናለሁ። አየሁ አመሰግናለሁ እያለን ነው። አባዬ አንተ እንደምታስበው አይደለም። ምን ማለት ነው? አንተ እንዳሰብከው አይደለም ማለት? ስለምወደው ራሴ ነኝ ልሄድ የነበረው፣ ማንም አላስገደደኝ። ምን እያልሽ ነው? አዎ ቆይ አንተ መቼ ነው ከራስህ ስልጣንና ክብር በላይ ልጄ ምን ያስፈልጋታል ብለህ ቼክ አድርገኸኝ የምታውቀው? በወጣትነት እድሜ ውስጤ ስለሚፈጠሩ ስሜቶች መቼ ነው ቀርባ አውርተኸኝ የምታውቀው? ለስሙ በጣም የተማረና ትልቅ ተቋም የሚመራባት ነው ያለኝ። ቆይ ምን አጎደልኩብሽ እንደዚህ የምትናገሪው? ለማንም ከሚደረገው በላይ አንቀባርሬ እናትም አባትም ሆኜ ነው ያሳደግኩሽ። አያን ከምታወራው ስለሚታየው ነገር ነው። የሰው ልጅ እኮ ውጪ ከሚታየው በላይ ውስጣዊ ስሜትና ፍላጎት አለው። ይህን የምታውቀው ደግሞ ቀርበህ ስታወራኝ ስታማክረኝ ነው። አንተ አይደለም ልታማክረኝ እንደ 11 እና እንደ 12 ዓመት ልጅ ነው ትሪት የምታደርገኝ። በእርግጥ ልክ ነሽ። ኃላፊነት ስላለብኝና ስራ ስለሚበዛብኝ ቁጭ ብዬ አቧርቼሽ ላይሆን ይችላል። ግን አንቺ እንደምታስቢው ግዴለሽ አባት አይደለሁኝም። ምናልባት በዚህ እድሜሽ ሌላ ነገር ያስፈልግሻል ብዬ ስለማላስብ ይሆን። እንደ እድሜ ማፍቀርም መፈቀርም እፈልጋለሁ። ለምን ይመስላል እኔ የምፈልገውን ነገር እየተደበቅኩኝ ካንተ ጀርባ ማረገው? ከፍላጎቴ በላይ ትንሽነቴን አብዝታ እየነገርክ እንደ ልቤ እንዳላወራ ስለምታረገኝ።
ይህንን ሳላውቅ ቀርቼ አይደለም። እኔ ያልተመለሱ ብዙ ጥያቄዎች እኮ። ምን አይነት ጥያቄ? እኔን የሚጨንቀኝ ትልቅ ነገር አለ። እሱም በቅድሚያ ማስተካከል አለብኝ። ከዚያ በኋላ ሁሉም ነገር የምትፈልጊው ይሆናል። እስከዛ እኔ እንደዚህ ቆያል። ማያ እኔንም ተረጂኛ። ምን ነግረኸኝ ምን ልረዳ አባዬ? ደግሞ አንተ ምን ተረድተኸኝ የምታውቀውን ነው ተረጅኝ እያልክ የምትጠይቀኝ? እኔ በጣም ሌላ ሰው እየሆንክብኝ ነው። ቆይ እንደዚህ ምንድን ነው የቀየረ? የፈለገ ነገር ቢሆን እሷ የምትልን ሰምተህ መልቀቅ አልነበረብህም። እነዚህ ሰዎች እኮ የኔ ልጅ ሰውን በካቴና ከማሰር ይልቅ የህሊና እስረኛ አድርጎ ማስቀመጥ የተሻለ ነው። አስሮ ማስቀመጥ ደግሞ ስለ እኔ የተዛባ አመለካከትና ጥላቻ እንዲኖራቸው ማድረግ ነው። ቢሆንም ነገ ከነገ ወዲያ ክፉ ነገር አለማድረጋቸው ምን ዋስትና አለን? ቆይ አንድ ነገር ቢያደርጓትስ? ለእህትህ ተጨንቀህ እንደሆነ ይገባኛል። ሁሉንም ነገር ከማስታወሻዋ ላይ አንብቤያለሁ። አትስጋ። ሁሉንም ነገር ማለት ስለ ልጁ መልካምነት፣ ልጁን እንዴት እንደምትወደው፣ ከሱ ጋር አብራ መኖር እንደምትፈልግ፣ ሌሎችንም ነገሮች። አንተ ታዲያ ምን እያሰብክ ነው? ከዚህ በላይ ልጄ ማድረግ የምትፈልገውን ነገር እንዳታደርግ መግፋት አልፈልግም። በፍቃዷ የወደደችውን ታድርግ። እውነቷን ነው። የተፈጥሮን ስርዓት መቀየር አንችልም። ጋሼ ይህማ በጭራሽ ሊሆን አይችልም። ለምንድን ነው ሊሆንም አይችልም? የሰለሞን ጉዳይስ? እሱ ከእንግዲህ ነገሩን በቀላሉ የሚተው ይመስላል? ከዚህ በላይ ለስልጣኔና ለክብሬ ስል የልጄን እውነተኛ ፍላጎቷንና ደስታዋን ልከለክላት አይገባም። የተከፈለው መስዋዕትነት ተከፍሎ ልጄ ነፃ መሆን አለባት። መቀጣት ካለብኝ ደግሞ እኔ ራሴ እቀጣለሁ። ምሬ ሰላም ነው? በክፉም በደጉም አብረን አሳልፈን። ይሄ ፈርኒቸር ቤት የሶስታችን ነው። አብረን ብዙ ለፍተናል፣ እዚህ ደርሰናልና በሶስታችን ስም አድርጌዋለሁ። በጣም እናመሰግናለን። በጣም ነው የምወዳችሁ። ኧረ እኛም እንወዳለን። ስማ፣ የምልህን ልብ ብለህ አድምጠኝ። ይኸውልህ ልጅ ምዕራፍ፣ ሁሉ ነገር ሰላም ነው። ልታውቅ የሚገባህና ማሰብ ስላለብህ ነገር ማወቅ ስላለብህ ነው በዚህ መልኩ እንድትመጣ ያደረኩት። አውቃለሁ ጥያቄ እንደፈጠረብህ፣ ግን መሆን ስላለበት ነው። ምን መሰለህ፣ እንደ ማንኛውም ወላጅ የወደፊት የልጄ ዕጣ ፈንታ ያሳስበኛል። እርግጥ ነው ልጄ የመረጠችውና አብራ ማርጀት የምትፈልገው ትክክለኛ ሰው ነህ ብዬ አምናለሁ። አመሰግናለሁ። ነገር ግን ሁለታችሁ አብራችሁ እንዳትሆኑ በመካከላችሁ ትልቅ እንቅፋት አለ። ይህንን የምነግርህ ስለ እኔ ከነገረች በላይ ለልጄ ምን ያክል እንደማስብላት እንድታቅ ስለምፈልግ ነው። ምን እንደሆነ ማወቅ እችላለሁ? ምናልባት በመሃላችን ያለውን ችግር መፍታት ከቻለ። ያን ያህል እንደምታስበው ቀላል ነገር አይደለም። ትልቅ መስዋዕትነትን መክፈል ይጠይቃል። ከወንበር ላይ አስነስቶ ለስር እስከ መዳረግ ያደርሳል። ከዛም በላይ ይህናል ምን ቢሆን ነው በዚህ ልክ የሚያሰጋው? እኔ ስጋቴ ለእኔ አይደለም፣ ስለ ራሴ ምን ያሰጋኛል ብለህ ነው። በእኔ ላይ የሚደርሰውን ነገር ለመቀበል ዝግጁ ነኝ። ነገር ግን ታዲያ ለማን ነው በዚህ ልክ የሚጨነቁት? ለሀገሬ፣ ለሕዝቤና ለልጄ ተጨንቄያለሁ። እስካሁንም እየተጨነኩ።
አሁን እንግዲህ በቃል መቋጨት አለበት። ማያ ላይ የሚያደርሰው ጉዳት አለ? አዎ፣ ነገሮች በዚህ ቢቀጥሉ ከሆነ ማለት በዚህ የሚቀጥሉ አንተና እሱ አብራችሁ ከሆናችሁ። ምን? እንዴት? ልጅ ምዕራፍ እንዴት እንደሆነ ባልታወቀ መንገድ አንድ ትልቅ የሀገር ፋይል አንድ ሰው እጅ ገብቷል። ይሄ ፋይል ደግሞ ሁሉም ሚኒስትሮች እኔ ጋር እንዳለ ነው የሚያውቁት። እንዴት እንደዚህ ሊሆን ቻለ? አላቅም። ይሄ ፋይል የሀገሬን ውድቀት የሚሹ ሀገሮች እጅ ከገባ ትልቅ ውድቀት ነው። ይሄ ደግሞ እንዴት አድርገው እኛን መከፋፈልና መግዛት እንደሚችሉ ለእነሱ ያግዛቸዋል። ምናልባትም ለሀገራችን ትልቅ ውድቀት ሆኖ በታሪክ ሊመዘገብ ይችላል። ይሄ ነው የሚያሳስበኝ። እንደ ሀገር ከማስጋት ውጪ እንዴት ነው ተነጥሎ ማያ ላይ ጉዳት የሚያደርሰው? አልገባኝም። ይሄ ግለሰብ እስካሁን አሳልፎ ያልሰጠው በአንድ ቅድመ ሁኔታ ላይ ተደራድሮኝ ነው። በምን? በማያ። በማያ? አዎ፣ እሷን እንደሚፈልጋትና እንዲያገባት አሳልፍ የሚሰጠው ከሆነ ምንም አላደርግም ሲለኝ ምንም ማድረግ ስለማልችል በሰዓቱ የነበረኝ አማራጭ መስማማት ስለነበረ ተስማማዋል። በቃ ይሄ ነው እውነቱ። አመሰግናለሁ ሻባይ። ምንም አይደለም ልጄ። ልጫንሽ አልያም ልጅ ነሽ ብዬ አይደለም። አንቺንም እንደ እናትሽ እንዳላጣሽ ስለምፈራ ነው። ከእናትሽ ጋር ያኔ ስንለያይ ዳግመኛ አብረን እንደምንሆን ተስፋ በማድረግ ነበር፣ ግን አልሆነም። ቆይ ግን አባዬ፣ አሁን አንተ እሷን ፈልገህ አግኝተህ ማምጣት አቅቶህ ነው? አላቃተኝም። ነገር ግን ፈልጌ አምጥቻት አብረን ብንሆን ደስ ባለኝ ነበር። እና ለምን አላረኩ? ልጄ፣ እናትሽ አዲስ ህይወት መስርታለች። እሷ አሁን የሌላ ሰው ነች፣ ግን አልጠላኋትም። ምን እያልከኝ ነው አባዬ? አዎ ልጄ፣ ይህን ጥያቄ ስጠይቅኝ የማልመልስልሽ ስለ እሷ ያለሽ አመለካከት መጥፎ እንዳይሆን ብዬ ነው። ይቅርታ። እሺ፣ ችግር የለም የኔ ልጅ። አይ አሁን እንደለየልህ ገባኝ። አብዷል፣ ይሄ ልጅ አብዷል። የዚህ ፋይል መገኘት ለእኔ ትልቅ ትርጉም አለ። የቻልኩትን አድርጌ እጃቸው እንዲገባ ማድረግ አለብኝ። እራሳቸው የደህንነት ሚኒስትሩ ያልቻሉትን ነገር አንተ ማን ስለሆንክ ነው የምታረገው? አንተ ማን ነህ? ሻሽንገር ነህ? ቫንዳም ነህ? ጄትሊ ነህ? ማን ነህ አንተ? ምራት ስለሆንኩ የቻልኩትን አድርጋለሁ። ካልቻልኩ ደግሞ ሞክሬ መተው ለእኔ ትልቅ እረፍት። ወይ አምላኬ! እንጂ ከታጠቀ ኃይል ጋር ድብብቆች ልጫወት ወደዚህ ልምጣ? ማን ነው ወደዚህ ነው ያለኝ? እኛም እኮ ከታጠቀ በኃይል በላይ የሆነውን አምነን የመጣ ነው አይደል እንዴ? ብሮስ እኛ ምን አቅም ኖሮ? እሱ ነው እንጂ አቅማችን። እሺ እንጸልይ። አሁን ጸልየን አይደል የመጣ ነው? አያሰክር። ምን ችግር አለው ብንደጋግመው? ከኛ የሚጠበቀው ለሱ ማድረስ ነው። ሌላውን ነገር ለሱ መስጠት ነው። በቃ ሳስ ለእናቴ አንድ ነኝ። ያለን ሰዓት ትንሽ ለውጥ ነው። አሁን ተፈለስ እሱ ተቃተል መፈለግ ነገር ያዝሽዳ
እንደዚህ በቀላሉ አገኛችሁት? ኧረ በእኛ አይደለም ጋሼ፣ እግዚአብሔር አግዞን ነው እንጂ እኛ አይደለም ያገኘ ነው አይደል እንዴ? እኛ አይደለንም፣ ያው የእግዚአብሔር ስራ ነው። እሱ እውነትህን ነው። አሁን አባዬ ነፃ ሆንክ ማለት ነው አይደል? እንካ ተነስና ተቀበለኝ። ተቀበለኝ። ክፈተውና አንዱን ወረቀት አውጥተህ አንብበው። የኔ ልጅ አባትሽ ይህን ሁሉ ነገር ያደረገው ለአንቺ ሳያስብ ቀርቶ አይደለም። ትክክለኛው ሰው እንዲመጣ በእሳት የተፈተንሽ ወርቅ ልጅ እንድትሆኝልኝ ነው። እና ሁሉንም ነገር ያደረግከው አውቀህ ነው ማለት ነው? በትክክል። በነገራችን ላይ እኔን የሚያሳስበኝና የሚያሰጋኝ ምንም ነገር የለም። ሁሉም ነገር የፈጠራ ታሪክ ነው። ያገኛችሁትም ሰውዬ ደግሞ ወዳጄ ነው። አባት ለልጁ የሚሆናትን በራሱ መንገድ ለመፈተን ያዘጋጀው ነው። እና ሰለሞን የሚባል ሰው የጠፋ ፋይል የለም ማለት ነው? የሚመጣው ሰው ልጄን መጠበቅ እንደሚችልና ነገሮችን ምን ያክል መጋፈጥ እንደሚችል ለማወቅ የተፈጠረ ታሪክ ነው። መሰናክሉን ማለፍ ያልቻለ ሰው ልጄን ማስተዳደር አይችልም። ማንም ሰው እንዳይጠጋኝ። አሁን አንድ ሰው ለመንቀሳቀስ ቢሞክር እተኩሳለሁ። እንዳትጓዛታስተረፍ አለበለዚያ ግን ምን እያደረክ ነው ልጄ? ማን አፈቅራታለሁ? እሷ የኔ ነች። ማንም ሰው ሲነጥቀኝ ዝም ብያለሁ። ምን እህት አይደለችም፣ ልትሆንም አትችልም። ያላጣሁትን ነኝ፣ ያልተቸገርኩትን ተቸግሬያለሁ ብያልኩት ስለማፍቅራት ያኔ ወደ አንተ ቤት ይዛኝ ስትመጣ የእውነት ወላጅ አልባ ሆኜ ሳይሆን በእሷ ፍቅር ምክንያት ነው። እና ምን ልታደርግ አስበህ ነው? እሱ በመሃል ባይገባ ኖሮ ማፍቀሬን ልነግራት ነበር። አሁን ግን ወይ እሱ ወይ እኔ በህይወት ነው እኮ ወንድሜ። አንተ ብትጸጸትበትን ነገር አታርግ። አውርደው፣ ግድ የለም። መጥፎ ነገር ነው ያዝከው። አውርደው፣ ግድ የለም። ለእኛም ለአንተም ጥሩ አይደለም። ግድ የለም፣ አውርደው፣ ግድ የለም። አውርደው ይሻላል። ብታወርደው ነው የሚሻል። በቃ ይህንን ግለጽ። የሆነ ነገር በል እንጂ። አውራን እንጂ እንዲህ ለምንድን ነው ዝም የምትለው? ተሙ፣ ኧረ ምራሽ፣ እኔ በጣም እየጨነቀኝ ነው። እንደዛ ደግማችሁ አሳክማችሁኝማ ዝም ብዬ ልሞት? ኧረ በታከመው ጉዳይ 6 ልጅ ሳልወልድም አልሞትም።